አይ ምንም የለም ማሬ ልክ ነበርክ እኮ ምንም እኮ የለም እንዴት እንደሞቀኝ እኮ ሻወር ሸጃ ትንሽ ቀለል ይልሻል አይደል አዎ እሺ በቃ ቲናዬ በጣም ነው የማመሰግነው ሁሌም እኮ ከጎኔ ነሽ ያጽባትኝ ሄሎ ፍቅር እንዴት ነሽ አለሁልሽ አዎ ሄዳለች አይገርምሽም እንደገና እሺ እኔም ውደድ ስልክ ተደውሎልኝ ነበር በረራ ከሰዓት ነው አይሉም መሰለህ እንዴ ደግሞ እንደገና አዎ ቢኒ ይሄ በጣም ወሳኝ የሆነ ስብሰባ ነው በዛ ላይ የምንፈልጋቸውን እቃዎች ለመገዛዛት እኔ መስራት አለብኝ የእውነተኛ ህይወት ቤተሰብ እንደዚህ ነው በቃ እንደውም የኔን ህይወት አልፈልግም ፍቺ እፈልጋለሁ ምን ቆይ እኔ ይሄ ሁሉ ምለፋው እኮ የኔና ያንተን ህይወት ለመቀየር ነው አይደል በዛ ላይ አንተ ስራ እየሰራህ አይደለም ስራ አላገኘው ልታሽማቀቂኝ ፈልገሽ ነው ቢኒ እኔ እንደሱ አላልኩም እሺ ስምነት እናድርግ በሰላማዊ መንገድ ተነጋግረን ንብረታችንን እኩል እንካፈል ግማሽ ግማሽ ቤቱንም ቢሆን መኪናውንም ቢሆን እኮ እኔ ለፍቼ ያገኘሁት ነው አይደል እንዴ እሱን ህግ እንደሚፈቅደው መንገድ እኩል ያካፍለናል ቢኒ እባክህ ተረጋጋ ከጉዞዬ ስመለስ በተረጋጋ መንፈስ ቁጭ ብለን እንመካከርበታለን ትችያለሽ ይቻላል ቲናዬ የቢኒ ነገር በጣም እያሳሰበኝ ነው የሥራ ጸባይን እንኳን እያወቀ ለአንድ ጊዜ እንኳን ስልክ መደወል አይፈልግም አይዞሽ ጓደኛዬ ቢኒ እንደዚህ ያደርጋል ብዬ አላስብም እኔም አንቺም እኮ ከሁለተኛ ደረጃ ጀምሮ እናውቀዋለን አይደል እንዴ ይኸውልሽ ጓደኛዬ እረፍት ስትሆኚ ተያይዛችሁ ውጡና አብራችሁ ጊዜ ያሳልፉ አንቺም ደግሞ አዳዲስ ጓደኞችን አግኚ ቲናዬ በጣም ነው የማመሰግነው ሁሌም እኮ ከጎኔ ነሽ ያጽባትኝ ሩሚ እስኪ ትንሽ ርቦኛል በእነሱ ፒዛ ነገር ለምን አንበላ ዊቲናዬ እኔ አሁን ቅርብ ሰዓት ነው የበላሁት ባይሆን አንቺ ብይ ኧረ በእናትሽ ብቻዬን አልበላም አትበይኝ ዊቲናዬ በጣም ነው የጠገብኩት አንቺ ብይ ይኸውልህ ስፔሻል ፒዛ ቱና ያለው እሺ ቱናውን አደራ በደንብ ማር ብታይ ለ4 ሰዓት ያህል አስጠብቀውን በረራ ተሰርዟል አይሉም መሰለህ ኧረ እባክሽ እኔንም እኮ አስደነገጥሽኝ ምንድነው እንግዳ ነገር ሆነብኝ እኮ በጣም ናፍቀሽኝ እኮ ነበር ኧረ እባክህ አሁን ከ4 ሰዓት በፊት አብረን ነበር እንዴ እሱማ ግን ያው የሚሰማኝ ድምጽ ሰው አለ እንዴ ቤት ኧረ ምንም ድምጽ የለም
አይ ምንም የለም ማሬ፣ ትክክል ነበርክ እኮ። ምንም እኮ የለም። እንዴት እንደሞቀኝ እኮ። ሻወር ውሰጂ፣ ትንሽ ቀለል ይልሻል አይደለ? አዎ። እሺ በቃ ማጠፋ የት ገብተሽ ነው? የት ገብተሽ ነው? ቆንጆ ብቻ ሳትሆኝ ብልሃተኛም ጭምር ነሽ። ምንድን ነው? ኧረ ጋሽ አዘዙኝስ። አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። ውዴ ምግብ አዘህ ነበር እንዴ? ፍሪጁ ባዶ ሲሆንብኝ ጊዜ ርቦኝ ምግብ አዘዙ። ኧረ ከመቼ ወዲህ? ወይ እንደውም ርቦኝ ነበር። እንኳን አዘዝከው። እሺ ቁጭ በል እንብላ። ቱና ባለፈው ጎ ሞከርኩት። አሁን እየለመድኩት ነው ቀስ እያልኩ። ኧረ ቢ መጣሁ። እስኪ ልብሴ ልቀይር። ምንድን ነው ያዘሽው? ሰርፕራይዝ። ሮሚ በጣም እወድሻለሁ። ይቅርታ አድርጊልኝ። በጣም ትወደኛለህ? እኔም እኮ በጣም ነበር የምወድህ። ነገሮች እንዲስተካከሉ የተቻለኝን ሁሉ ሞከርኩኝ። አንተ ግን ምን አደረክ? ፒዛ አስተላላፊ ሳይቀር እውነት ነው። ለዚያው ከቅርብ ጓደኛዬ ጋር ሮሚዬ በጣም ይቅርታ። እኔ እንዴት እንደተፈጠረ እንኳን አላውቅም። አንቺ ምንም እንዳትናገሪ፣ ምንም ነገር እንዳትናገሪ። በእርግጥ እናት አብራችሁ ነው ያደጋችሁት። ሁለታችሁ በጣም አብራችሁ መኖር ይገባችኋል። ለምን በጣም ውሸታምና አስመሳይ ሰዎች ናቸው። ሮሚ አንድ ነገር እንዳትናገረኝ። ለማንኛውም ይህ ኮተትህንና ልብስህን የተሰበስብ 30 ደቂቃ ትችላለህ። ምክንያቱም አሁን ትክክለኛ ጉዞ ማደርግበት ሰዓት ደርሷል። ለዘላለሙ መልካም እድል ይሆንላችሁ። አሁን ትወጣለህ።